እንግሊዘኛ እምብዛም አይችልም። በቴክኖሎጂ ሊያደርገው ላሰበው ማጭበርበር ቴክኖሎጂን ተጠቀመ። የቋንቋ ችግራቸውን በጎግል ትርጉም በኩል በመፍታት የሚፈልጋቸውን ሴቶች ወደ ወጥመዱ ያስገባቸው ያዘ። ለዚህ ወጥመድ ደግሞ ኬንያውያንና ጋናውያን ምቹ ሆነው አገኛቸው። ሩሲያዊው የሴቶች አጥማድ። ዓለማችን በቴክኖሎጂ በረቀቀችበት በዚህ ዘመን ክፋትም እንዲሁ መልክና ቅርጹን እየቀየረ መጥቷል። በጋና ዋና ከተማ አክራና በኬንያ ናይሮቢ ጎዳናዎች ላይ እንደ ማንኛውም ቱሪስት የሚንሸራሸረው ያ ሩሲያዊ ጎልማሳ በስተጀርባው የያዘው አጀንዳ ግን የብዙዎችን ሕይወት የሚያመሰቃቅል ነበር። ጤና ይስጥልን። ይህ አፈርሳታ ቲዩብ ነው። ዛሬ ራሱን የሴቶች አጥማጅ ብሎ የሚጠራውና በ30ዎቹ የዕድሜ ክልል ውስጥ የሚገኘው ሩሲያዊ በኬንያና ጋና ላይ የፈጸመውን የወሲብ ቅሌት መረብ እንመለከታለን። አብራችሁን ቆዩ። ሩሲያዊው አጥማጅ በድረገጹ ላይ የለቀቃቸውን የወሲብ ቪዲዮዎች ተከትሎ ከሰውየው ጋር የተገናኙ የኬንያና የጋና ሴቶች እንቅልፍ አልባ ሌሊቶች ላይ ናቸው። ሴቶች ሳያውቁ በተቀረጹባቸው የወሲብ ምስሎች የተነሳ ከከፍተኛ ድብርት እስከ ሕይወትን ማጥፋት የደረሰ እርምጃ ሲወስዱ ማየት የተለመደ ሆኗል። በኬንያና ጋና ከዚህ ሩሲያዊ ሰው ጋር የተገናኙ ሴቶችም ከዚህ የተለየ ጣፈንታ ያላቸውም። የወዳጅ የዘመድና የወላጆች አይን በምን መልኩ ሊታይ? ይህ ግለሰብ ወደ ጋናና ኬንያ ሲጓዝ የታጠቀው መሳሪያ እንደ ቀድሞው ዘመን ወንጀለኞች ጩቤ ወይንም ሽጉጥ አልነበረም። ይልቁንም ረቂቅ የሆነና ማንም በቀላሉ ሊጠረጥራቸው የማይችሉ ካሜራ የተገጠመላቸው የፀሐይ መነጽሮች ነበሩ። በከተማዋ ውድ ሆቴሎችና መዝናኛ ቦታዎች ላይ በመገኘት የውጭ ሀገር ዜጋ መሆኑን እንደ ድል በመጠቀም ሴቶችን መቅረብ ጀመረ። ለብዙዎቹ ሴቶች እሱ ቆንጆ፣ ሀብታምና አፍቃሪ ቱሪስት ነበር። አንዳንዶቹን አግብቶ በሞስኮ ጎዳናዎች ላይ ሊያንሸራሽራቸው ቃል ገብቶላቸዋል። የአፍሪካ ቆነጃጅትም ቢሆኑ ለዚህ ፈረንጅ ልባቸው ከክ ብሏል። ካሉበት የኑሮ ሁኔታ የሚገላግላቸው ከሰማይ የተላከ መላእክት ሆኖም ታያቸው። ግራ ቀኙን አላዩም። የፍቅር ጥያቄውን ከመቅጽበት ነው የሚቀበሉት። እንኳንስ ፈረንጅ ጠይቆ ለሀገሬው ሀብታምም እምቢታ አይታሰብም። ነገር ግን እውነታው ከዚህ ራቀ ነው። እሱ ከነሱ ጋር የሚያሳልፋቸውን እያንዳንዱን የቅርብ ሰዓት፣ እያንዳንዱን ንግግርና እያንዳንዳቸውን የጾታ ግንኙነት ያለአንዳች ፍቃድ እየቀረጸ ነበር። በነጻነትና በእምነት የተከፈቱ በሮች ለሱ የቪዲዮ ግብአቶች ነበሩ። በቅርቡ በማህበራዊ ሚዲያ ላይ እንደ ሰደድ እሳት የተሰራጨው መረጃ በመላው ኬንያ ከፍተኛ ድንጋጤ ፈጥሯል። መረጃው እንደሚለው ይህ ግለሰብ በቆይታው ከ400 በላይ ኬንያውያን ሴቶች ጋር ግንኙነት ፈጽሟል። ምንም እንኳን ይህ ቁጥር በመንግስት በኩል በይፋ ባይረጋገጥም ድርጊቱ ግን ህዝቡን ክፉኛ አስቆጥቶታል። ይህ ቁጥር የሚያሳየው የወንጀሉን ስፋት ብቻ ሳይሆን ግለሰቡ ለወንጀሉ የሰጠውን ስልታዊ ዝግጅት ነው። በየቀኑ አዳዲስ ሰለባዎችን በማደን የሴቶችን ክብር ለገበያ ሲያቀርብ መቆየቱ የታሪኩን አሰቃቂነት ያጎለዋል። በናይሮቢ ጎዳናዎች ላይ የሚሰሙ ድምጾች ሁሉ ክብራችን ለሽያጭ አይቀርብም የሚሉ ነበሩ። ወሬው ወደ ጋና ሲደርስ የሀገሪቱ ባለስልጣናት ጉዳዩን በዝምታ አልተመለከቱትም። የጋና የስርዓተ ጾታ የህፃናትና ማህበራዊ ጥበቃ ሚኒስቴር ወዲያውኑ ምርመራ ጀመረ። የሀገሪቱ የቴክኖሎጂ ሚኒስትር ሳም ጆርጅ ጉዳዩን ወደ ዲፕሎማሲያዊ መድረክ አሸጋግረውታል። ጆርጅ በሰጡት መግለጫ ግለሰቡ ከሀገር ቢወጣም እንኳን ተከታትለው ለፍርድ እንደሚያቀርቡት ተናግረዋል። የዓለም አቀፍ ፖሊስና ሁሉንም የህግ አማራጮችን ተጠቅመን ግለሰቡን እናመጣዋለን ሲሉ ዝተዋል። ለጋናውያን ይህ ጉዳይ የአንድ ግለሰብ ወንጀል ብቻ ሳይሆን የሀገሪቱ ሉዓላዊነትና የዜጎቿ ክብር የተደፈረበት አጋጣሚ ሆኖ ታይቷል። ጋና ግለሰቡን አሳልፎ እንዲሰጣት ብትጠይቅም የሩሲያ መንግስት ግን ዜጎቹን ለሌላ ሀገር አሳልፎ የመስጠት ልማድ የለውም። ይህ የዲፕሎማሲያዊ አጥር ለተበዳዮች ትልቅ እንቅፋት ሆኗል። በአክራ የሚገኘው የሩሲያ ኤምባሲ ጉዳዩን አውቀኗል ከሚል ደረቅ ምላሽ ውጪ እስካሁን ግልጽ የሆነ ትብብር አላሳየም። ይህ ሁኔታ በሁለቱ ሀገራት መካከል ያለውን ግንኙነት ሊያሻክር እንደሚችል ይገመታል። ፍትህ በድንበርና በዲፕሎማሲ ምክንያት ስትገታ ማየት ለሰለባዎች ሌላ ተጨማሪ ስቃይ ሆኖባቸዋል።
በድብቅ የተቀረጹ ምስሎች ኢንተርኔት ላይ ሲሰራጩ የእነዚያ ሴቶች ሕይወት በአንድ ጀንበር ይቀየራል። በማህበራዊ ጫና፣ በቤተሰብ መገለልና በስነ ልቦና ስብራት ውስጥ ያልፋሉ። በጋና እንደ አውሮፓውያን አቆጣጠር በ2022 የተከሰተው የሰለሞን ዱጋ ጉዳይ ለዚህ ማሳያ ነው። ያ ግለሰብ የአንዲትን ሴት ምስል በማሰራጨት 14 ዓመት ተፈርዶበታል። ነገር ግን የቅጣቱ መጽናት የደረሰውን ስነ ልቦናዊ ጠባሳ አይሽረውም። ዛሬም በዚህ ሩሲያዊ ግለሰብ የተጎዱ ሴቶች በጭንቀትና በፍርሃት ውስጥ ይገኛሉ። ይህ አሳዛኝ ክስተት አፍሪካውያን የሳይበር ሕጎቻቸውን እንዲፈትሹ ያደርጋቸዋል። በጋና የ2020 የሳይበር ደህንነት ሕግ እንዲህ አይነት ወንጀል ፈጻሚዎችን እስከ 25 ዓመት እንዲቀጡ ይፈቅዳል። በኬንያ የ2018 የኮምፒውተር አጠቃቀምና የሳይበር ወንጀል ሕግ የግል ምስልን ያለ ፍቃድ ማሰራጨት በእስራትና በመቀጫ ያስቀጣል። እነዚህ ሕጎች ኖሩም ወንጀሉ ድንበር ተሻጋሪ መሆኑም አፈጻጸሙን አስቸጋሪ አድርጎታል። ቴክኖሎጂ ከሕጉ በበለጠ ፍጥነት እየረቀቀ መምጣቱ ለወንጀለኞች ክፍተት ፈጥሮላቸዋል። ከዚህ ታሪክ የምንማረው ትልቅ ቁም ነገር እንግዳ ተቀባይነት ማለት ጥንቃቄ መዘንጋት ማለት አይደለም። በዲጂታል ዘመን እያንዳንዱ ግንኙነት የራሱ የሆነ አደጋ ሊኖረው እንደሚችል መገንዘብ ያስፈልጋል። የወጣቶች ንቃት፣ የማህበራዊ ሚዲያ አጠቃቀም ጥንቃቄና የፈቃደኝነት አስፈላጊነት በሰፊው ሊሰበክ ይገባል። ሴቶች መብቶቻቸውን እንዲያውቁና እንደዚህ አይነት ጥቃቶች ሲገጥማቸው በዝምታ ከመሰቃየት ይልቅ ለሕግ እንዲያመለክቱ ማበረታታት የወቅቱ ጥሪ ነው። ጉዳዩ አሁንም በምርመራ ሂደት ላይ ነው። የሩሲያዊ አጥማጅ ታሪክ በአንድ በኩል የወንጀልን ጥቁር ገጽታ፣ በሌላ በኩል ደግሞ የቴክኖሎጂን አደገኛነት አሳይቶናል። አበቃን።